ለሶስት ወር አካባቢ አንድ ቦታ ለስልጠና ነበርኩኝ 3 ወር አካባቢ ስልጠና ነበርኩና ስልጠናው በጣም ፕራክቲካል ነገር ይበዛዋል ተግባራዊ ነገር በጣም ይበዛዋል በጣም ብዙ ዲቴል ነገር መናገርም አልችልም አይፈቀድምም ሌላ ትርጉም ኖሮት ሳይሆን ምናልባት ተረኞች የሚሰለጥኑ ሰዎች ካሉ ትንሽ ለነሱ አዲስ እንዲሆንና በጉጉት እንዲከታተሉት ስለሚፈልግ ማለት ነው ግን ከነበሩት ነገሮች አንዱ ምንድነው ሳይለንት ሪትሪት የሚባል ነገር አለ አሉ እና ሪትሪት እኔ በግሌም አቃለው ከወዳጆቼ ጋርም አቃለው እንግዲህ ሪትሪት በሚያስማማን ትርጓሜ ከዚህ ከሰርክ ሩጫ ከሰርክ ትግል አለ አይደል ከውክቢያው ትንሽ ነጠል ብሎ በጾምም በጸሎት አሊያም እንደው እንዲያም እንኳን ባይሆን የውስጥንም ድምጽ ጸጥ አሰኝቶ የዙሪያንም ጸጥ አሰኝቶ ለማድመጥ ያለ ትንሽ ከሰርክ እንቅስቃሴ ዘወር ማለት ነው ይሄን የተወሰነ ልምድ አለኝ በኋላ ግን በደም ሲያስረዱን የስልጠናው አስተባባሪዎች ሳይለንት ሪትሪት ነው አሉ ማለት ለስንት ቀን እንደሆነ አልነገሩንም ለሚመጡት የተወሰኑ ቀናቶች ምንም መናገር አይቻልም አሉ መናገር አይቻልም ማለት ቨርባል ነገር ብቻ ሳይሆን በመልእክት አይቻልም ቴክስት ማድረግ አይቻልም ምንም ነገር አይቻልም ሁሉም ነገር ጸጥ ይላል አንድ ቦታ እንወስዳቸዋለን እሱ ብቻ ይናገራል ነው እና መጀመሪያ ቀልድ ነበር የመሰለኝ እውነት ለስንት ቀንም እንደሆነ ስፔሲፊክ አልነገሩና አሁን ዝም እንዴት ማለት እና እንደ ጨዋታ ነው የመሰለኝ በኋላ ግን አመረሩና እንትን ስልኮቻችን ሁሉ መሰብሰብ ሲጀምር እኔ ቆይ አንድ ጊዜ ብዬ ባለቤቴ ጋር ደወልኩ ስልኬን እየወሰዱት ነው እና ብዬ ጋዮስም የሚያገለግሉ ልጆች ጋር ደወልኩ መልሼ ራሱ ከዘጋው በኋላ ደግሜ ደወልኩ የሆነ እንትን አሉ ዝም ልል እና የእውነተኛ ነገር ነው የምነግራችሁ እና በኋላ ስልካችን በሙሉ የሁላችንም ተሰበሰበ ወሰዱ የሚወስደን መኪና መጣ ወደዛ ሳይለንት ሪትሪት ወደሚሆንበት ሄድን መኪና ውስጥ መናገር ይቻል ነበር እዛ እስክንደርስ ድረስ በኋላ መኪና ውስጥ እየተሳሳቀን እየተሻሻፍን ምናምን ነው የምናወራው ስንት ቃል ቀለህ ምናምን እየተባባልን እኔ ግን ሲሄድ ዝም ብዬ ከዚህ ቀደምም አካፍዬ አውቃለሁ ግን እንደገና ልቤን አረገኝ ምናልባት አሁን የመጨረሻስ ጊዜ ቢሆን አልኩ የእውነት እና ሌላም ማሰባቸው ነገሮች አሉ አንዱ ለምሳሌ አሁን ዛሬ ስለማላነሳው ነው ምን ያህል ግን ሰምቼው አውቃለሁ ምን ያህል ጸጥ ብዬለት አውቃለሁ ብዬም አስቤያለሁ ዝም ብዬ ነው ረጅም መንገድ ነው አንድ 30 ኪሎ ሜትር ይሆናል ምን ሄደውና ዝም ብዬ ማሰላሰል ጀመርኩ ነው አሪፍ የመጨረሻ ጊዜ ቢሆን ከዚህ በኋላ ደግሜ ማልናገር ቢሆን ቨርባሊም በመልእክትም በምንም የመጨረሻ ንግግሬ ቢሆን ለልጄ ምን በሉልኝ ሊሆን ባለቤቴ ጋር ደውዬ እንደዚህ በይው ወይ አላቅም የመጨረሻ ቢሆን ተናገር ወይባል እዛ ባስ ውስጥ ምን ይሆን ምጮኸው ይሄ በጣም ልቤን ከበደና ከዛ ወደ አንድ ነገር መራኝ በመጽሐፍ ቅዱሳችን ላይ ያሉ ሰዎች የህይወታቸው መጨረሻ ላይ የተናገሩትን ማጥናት ጀመሩ ከዚህ ቀደምም አካፍያ አውቃለሁ ግን በጣም ትኩረት አረኩ ዛሬ አንድ ነገር ጠይቂያችሁ ነው የምጀምረው ምናልባት ዛሬ የመጨረሻ ቀንስ ቢሆን ምን ነው የምትናገሩት ምን ይሆናል what would be your last speech ምን ይሆናል የመጨረሻ ንግግራችሁ ኢያሱ ምዕራፍ 24 ቁጥር 1 ከዛ ከ14 እስከ 15 አነባለሁ ደግሜ ቁጥር 28 አነብና ግን ከቁጥር 23 ጀምረን ደግሞ ሐሳቡን አንዳንድ ነገር እያነሳው ሄዳለሁ አዲሱ መደበኛ ትርጉም ነው ያስኩት ከዚያም ኢያሱ የእስራኤል ነገዶችን ሁሉ ከሴኬም ሰበሰበ የእስራኤልንም ሽማግሌዎች መሪዎች ፈራጆችና ሹማምንትን ጠራ እነርሱም በእግዚአብሔር ፊት ቆሙ ይላል ከ14 እስከ 15 ያለውን ደግሞ ላንብብ አሁንም እግዚአብሔርን ፍሩ በፍጹም ታማኝነት ተገዙለት የቀድሞ አባቶቻችሁ ከወንዙ ማዶና ከግብጽ ያመለኳቸውን አማልክት ከናንተ አርቁ እግዚአብሔርን ብቻ አምልኩ እግዚአብሔርን ማምለክ የማያስፈልግ መስሎ ከታያችሁ ግን የቀደሙ አባቶቻችሁ ከወንዙ ማዶ ካመለኳቸው አማልክት ወይም በምድራቸው የምትኖርባቸውን አሞራውያን ከሚያመልኳቸው አማልክት አመልኩ እንደሆነ የምታመልኩትን ዛሬውን ምረጡ የኢያሱ ላስት ስፒች አሁን ላነብ ነው እኔና ቤቴ ግን እግዚአብሔርን እናመልካለን እናንተ የምታመልኩትን እንግዲያው ምረጡ እኔና ቤቴ ግን እግዚአብሔርን እናመልካለን የመጨረሻ ቁጥር 28 ላንብብ እዚሁ ከዚያም ኢያሱ ህዝቡን ሁሉ ወደ የርስቱ እንዲሄድ አሰናበተ ከዚያ በኋላ የእግዚአብሔር ባሪያ የኔዌ ልጅ ኢያሱ በ110 ዓመቱ ሞተ ክብር ለኢየሱስ ይሁን ሁላችንም አረፍን በልቀጥታ ወደ ቃሉ ሐሳብ ነው የሚሄደው
የኢያሱ ምዕራፍ 24 ቁጥር 1 ስንጀምር ከዚያም ይላል። ከዚያም ካለ ከዛ በፊት የነበረ አንድ ታሪክ አለ ማለት ነው። ምንም ግልጽ በሆነ መንገድ የኢያሱ ምዕራፍ 23 ነው ያለው። ኢያሱ ምዕራፍ 23 ላይ ኢያሱ ምንድነው ያደረገው? መሪዎቹን ዋነኞቹን ሰበሰበና አንድ ነገር እያሳሰባቸው መጣ። መሪዎቹን እነዚህን መቼ ግን በሸመገለ ጊዜ ነገር እየተገባደደ በመጣ ጊዜ ሊሞት ባለ ጊዜ ቅድም ሳነብ እንዳስተዋላችሁ ከዚህ ንግግር በኋላ 29ኛው ቁጥር ላይ ሞተ ተሰበሰበ ነው የሚለው። ሽማግሌዎቹን ሰበሰበና አንድ ነገር እያሳሰባቸው መጣ። ትንሽ እኔ ፈጠን እያልኩ ልናገር። እግዚአብሔር እንዴት እንደተዋጋላቸው፣ እግዚአብሔር ርስት እንዴት እንደሰጣቸው፣ አንዱ ደካማ የተባለ አንዱ ሺውን እንዴት እንዳሳደደ ምን እያላቸው ነው? ባይዋጋላችሁ ባለ አገር ትሆኑ ነበር ወይ? ርስት ትካፈሉ ነበር ወይ? እግዚአብሔር ባይረዳችሁ፣ እግዚአብሔር ባይመጣላችሁ ኖሮ አሁን በምን ተአምር ነው አንዱ ሺውን የሚያባርረው? እግዚአብሔር አይደለም ወይ የተዋጋው? እግዚአብሔር አይደለም ወይ ያሸነፈላችሁ? እግዚአብሔር አይደለም ወይ ባለ አገር፣ እግዚአብሔር ባለ ርስት ያደረጋችሁ? እግዚአብሔር አይደለም ወይ እያለ ያሳስባቸውና በኋላ ግን አንድ ነገር ደግሞ ይነግራቸዋል። እንግዲህ አሁን እዚህ ምድር ላይ ስትቀመጡ እንዳትቀላቀሉ። እግዚአብሔር በማለዳ የነገራችሁ አለ። እግዚአብሔር የሚፈልገው ነገር አለ። እግዚአብሔር እናንተን የለየበት እውነት አለ። የሱ የተመረጣችሁ ሕዝብ ናችሁ። የሱ ርስት ናችሁ እና አረፍን ብላችሁ ርስት አገኘን ብላችሁ ተደላደልን ብላችሁ ምን እንዳትሉ፣ እንዳትመሳሰሉ፣ እንዳትተባበሩ። እግዚአብሔር እኮ ለእስራኤል እኮ የተናገረው ነገር አንዳች አልቀረም፣ ሁሉንም ነው የፈጸመላችሁ። እንዳትተባበሩ ይልና 24ኛ ምዕራፍ ከዚህ በኋላ ደግሞ ሽማግሌዎቹን ህዝቡን በሙሉ ይጠራና አንድ ነገር መናገር ይጀምራል። ማለት እግዚአብሔር አምላክ አባታችንን actually directly ነው እግዚአብሔር የሚናገረው። እንዲህ አይደል እንዴ ብሎ ሳይሆን ኢያሱ የሚናገረው እግዚአብሔር አምላክ ለህዝቡ የሚለውን ነው የሚያስተላልፈው። ስሙማ አብርሃምን እኔ ከከለዳውያን ስጠራው እርሱ አባቱ ከዛ በፊት የነበረው ጄኔሬሽን በሙሉ ጣዖት አምላኪ አልነበረም? ጨረቃ ጣዖት አምላኪ አልነበረም ወይ? እኔ አይደለም ከዚያ ያወጣሁት። ከዛ በከነዓን ምድር መራሁት፣ ይስሐቅን ሰጣሁት፣ ለይስሐቅ 2 ልጆች ያዕቆብና ኤሳው። እንደዚህ እያደረኩ በኋላ ደግሞ በግብፅ ባርነት ውስጥ ሆናችሁ ሙሴና አሮንን ሰጠኋችሁ። ከዮርዳኖስ በስተ ምስራቅ የነበሩትን አሞራውያን በሙሉ ምን አረኩ? አሸነፍኩላችሁ። የሞዓብን ባላቅን በበለዓም አማካኝነት ሊረግማችሁ የነበረውን አክሽፌ ለበረከት አዋልኩላችሁ። ከዛ ተሻገራችሁ፣ ዮርዳኖስን አለፋችሁ፣ ኢያሪኮን ወረሳችሁ። ደግሞ ከዮርዳኖስ በስተ ምዕራብ ያሉትን በሙሉ እየወረሳችሁ መጣችሁ፣ እዚህ ደረሳችሁ። ቁጥር 14 ታዲያ በተደላደላችሁ ጊዜ እንዳትመሳሰሏቸው። ግን ጉዳዩ የምርጫ ነው። አይ ካላችሁ ከወንዙ ማዶ አባቶቻችሁ ሲያመልኩ የነበሩትን ጣዖታን ማምለክ መብታችሁ ነው። እጃችሁን ጠምዝዤ ምናምን ማረገው ነገር የለም። ከወንዝ ማዶ የነበረው ካማራችሁ ይተሰብቱዩ ቀጥሉ። አይ አሁን ደግሞ እዚህ የተቀላቀልናቸውን ነው ምን መስለውም ካላችሁ ግን ይሄ ነው መልእክቴ። ግን በዚህ መድሜ መጨረሻ after serving all those years እነዛን ሁሉ አመታት ከማገልገል በኋላ እነዛ አመታትን ሁሉ ከመምጣት በኋላ ዛሬ እዚህ ላይ ደርሼ የመጨረሻ ንግግሬ ይሄው ደርሶ 29ኛው ቁጥር ላይ ላርፍ እየተዘጋጃጀው ባለውበት ሰዓት እናንተ እንዳሻችሁ እኔና ቤቴ ግን እግዚአብሔርን እናመልካለን። የኔ ቤተሰቦች ዛሬ ጌታ አንድ መንፈስ እንደሚያካፍለን አምናለሁ። በዚህ ቃል የሆነ የአቋም ሰው አሜን ብሎ ጀምሮ መሃል ላይ ማይጠፋ no matter what the situation is ምናልፈባቸው ጎዳናዎች ምንም ሆኑ ምንም አይነት ሁኔታ ቢመጣ በዚህ በእድሜ መጨረሻ ራሱ እኔና ቤቴ እግዚአብሔርን እናመልካለን። ይሄን የተወደደ ጉባኤ በጣም ጥቂት ደቂቃ ነው ከዚህ በኋላ የምናገረው። አንድ ጊዜ ጮክ ብሎ እንዲያውጅ የሚረዳ እግዚአብሔር ነው። እንደው ዝም ብሎ በጀግና ስላልን ሳይሆን የሚረዳ እግዚአብሔር፣ የሚያግዝ የጌታ መንፈስ ጸጋው ነው።
ግን አትሊስት በዚህ ጸጋና አቋም ሆነን በዚህ ጸጋና መንፈስ ሆነን አቋማችን እስቲ ጮክ ብለን እናውጅ። እኔና ቤቴ እግዚአብሔር እናመልካለን በሉ። አንዴ ትደግሙታላችሁ። አሁን ሰው የእድሜው መጨረሻ ላይ የሚናገረው ንግግር ልክ የእድሜው መጨረሻ መዝጊያ ላይ ከሰማይ እየተንከባለለ መጥቶ ምላሱ ላይ አያርፍም። ትናንትና ከትናንትና ወዲያ የኖራቸው የህይወት ድምር ውጤት ነው። ዝም ብለሽ እንትን ከመሬት ብድግ ብለሽ እኔና ቤቴ ግን እግዚአብሔርን እናመልካለን ማለት አይቻልም። መጨረሻ ላይ የምንነጋገረው ንግግር ዝም ብሎ ድንገቴ ነገር ሳይሆን አጋጣሚ ዝም ብሎ መጥቶ ተንከባለው የሚያርፍበት ሳይሆን የኖርካቸው ድምር ውጤት ነው። that's why ኢያሱ ህዝቡን እያስታወሰ አጋንታሲ ፕሬዴባይ እያስታወሰ ስማንተዝ ከፈርዖን መንጋጋ ነፃ ያወጣ እግዚአብሔር በደረቅ ምድረ በዳ የመራ ውሃ በሌለበት በታላቂቱ ምድረ በዳ እባብና ጊንጥ ባለበት እግዚአብሔር አምላክ በቀን በደመና ሌት በእሳት አምድ እየመራ የከለለ ከአለት ላይ ውሃ እያፈለቀ መና እያዘነበ ያበላ ምንም እንኳን ሞቲው ራሱ ጥሩ ባይሆን ድርጭት ራሱ ስጋ ማረን ሲሉት እየበሉ ማን እንዳሻገረህ እንዳትረሳ። አብርሃምን ትጠራለህ? አብርሃም እኮ ጣዖት አምላኪ ነበር። ምንድነው መመኪያ? ምንድነው መጓደጃ? ምንድነው አለኝ የምትለው? እንዳትረሳ መነሻህን እንዴት አድርጎ እንዳመጣ እግዚአብሔር እንዴት እንዳሻገረ ትረሳለህ። አሁን ባለ አገር አድርጎሃል። ዛሬ ትንሽ ስትደላደል ልትታጠፍ እንግዲህ ይሄን ሁሉ እየነገርኩ ይሄን ሁሉ ውለታውን እያስታወሱ ይሄን ሁሉ ያደረገውን እየነገርኩ አይ ሌላ ይሻለናል ካልክ ምርጫሽ ከወንዙ ማዶ አባቶቻችን አምሰንሰሮቻችን ያመለኩትን ማምለክ ነው መሻታችን ካላችሁ እንደ ፍላጎታችሁ። አሁን ደግሞ ከመጣ ነው ደግሞ እዚህ ምድር ከገባንበት ደግሞ እነሱንም እንመሳሰል ካላችሁ እንደፈለጋችሁ። ይሄን ሁሉ ያደረገን ጌታ ትታችሁ እኔ ግን የመጨረሻ ንግግር ይወቁ whatsoever the case is እኔና ቤቴ እግዚአብሔርን እናመልካለን። ዛሬ ናፍቆቴ ይሄ ነው። በቃ ብዙ ነገር ለማለትም አልችልም። ይሁን አቋም ይሁን በቃ ባይገባኝም እንኳን ቅሉ ማልፈባቸው ጎዳናዎች አንዳንድ ጊዜ በጣም ግራ እንኳን ቢያጋቡኝ ምድር ይስማ ሰማይ ይስማ። ዛሬም ማለዳ መጋቢት 21 ላይ ቆሜ የምናገረው እንደዚህ ነው። እኔና ቤቴ እግዚአብሔርን እናመልከዋለን። ባለውለታዬን እናመልከዋለን። አቋም ይፈልጋል። አቋም ይፈልጋል። ሁለት ሶስት ሰዎች አሳይቻችሁ ላብቃ። አቋም ይፈልጋል። አቋም ዕብራውያን 11 ቁጥር 24 ጀምሮ ሙሴ ካደገ በኋላ በእምነት የፈርዖን የልጅ ልጅ መባለንና የግብጽ ብልጥግናን እምቢ አለ ይላል። እምቢ የሚባል እኮ አይደለም፣ እንደ ስብከት እንዳትሰሙ። የግብጽ ብዙ ብልጥግና ቀላል ነው እንዴ? የወቅቱ ልዕለ ኃያል አገር ብልጥግና እንዲሁ ዝም ብሎ ብር ካሽ ምናምን ሳይሆን የወቅቱ ልዕለ ኃያል አገር ብልጥግናን እምቢ። የፈርዖን የልጅ ልጅ እኮ ማለት ቀጣይ ሰክሰሰር ቀጣይ መሪነትን እምቢ። ምን ሆነ ነው? አይቶ ነው። ተጃጅሎ አይደለም፣ አይቶ ነው። በአቋም አሁን በእምነት እንጂ ዝም ብለ የምትወስደው አይደለም። እምቢ አለ። የፈርዖን የልጅ ልጅ መባልን እምቢ አለ። የግብጽ ብዙ ብልጥግናን በአቋም ምን አለ? እምቢ አለ። ለምን? አይቶ። ምን አየ? ለጊዜው ከሆነ ከዚህ ደስታ ይልቅ በክርስቶስ ስላለ ብልጥግና ብድራቱን ትኩር ብሎ ሲመለከትም ያለ ይላል። ይሄ ህይወት ምን ይፈልጋል? አቋም። በአቋም ስትጸና ነው የህይወት መጨረሻ ላይ ቆም ብለህ ፈገግ እያልክ እኔና ቤቴ ግን የምትለው። በየእርምጃዎቻቸው የተረዳውን ጌታ መሀል ላይ ያሉትን ነገሮች ማንሳት አልችልም ዛሬ ማለዳ። ግን አቋም የኖርካቸው ድምር ውጤት በጣም ተደጋጋሚ ማነሳት ሴት አለች ሩት። ብዙ ነገር መናገር ባልችልም ዛሬ ሩት ወደ በአም ምድር ሄደው በኋላ የባል ስም አቤሜሌክ ሚስት ኑሃሚን መሐሎንና ኬልዎን ልጆች ሄዱ። ኦርፋንና ሩትን አገቡ። በኋላ ላይ በሞዓብ ምድር ባል አቤሜሌክ ሞተ። ሁለቱ ልጆቿ ሞቱ
እግዚአብሔር ቤተልሔምን እንደጎበኘ ሰማች። ጉዞ ስትጀምር ሁለቱም ምራቶቿ ኦርፋና ሩት ተከተሏት። ስሙኝ፣ እዚህ ጋር ነው ነጥቤ። እና የነገረቻቸው ነገር ኑሐሚን ከባድ ነው። አንደኛ ባርካቸው ነው እኮ በቃ ሂዱ አግቡ፣ በባሎቻችሁ ቤት እግዚአብሔር ይባርካችሁ፣ እስከ ዛሬ ለኔ ያደረጋችሁትን በቤታችሁ እግዚአብሔር ያድርግል። ሼም ሳታስይዛቸው ማለት ነው። በቃ ሂዱ እንደዚህ እንደማለት ነው። አሁን በምንጠቀመው ቋንቋ ጌታን በእውነት ኖ አይደለም እንደገባው ደውልልሻለሁ እንዴ ሁሉ ዘመን አብረሽ ይኖርሽ ወይ ቮይስ ልክልሻለሁ ወይ እንትን አደርጋለሁ። ጌታ ኢየሱስ ምስክር ያልኩሽ እኮ በእውነት እንዴ በቃ እኮ ያስኬዳል። ሁለቱም ምን አደረጉ? ውሳኔ ኖ አንለይሽ። አሁን ሁለተኛውን ካርድ መዘዘችው። ልቤን ነው የሚያወርደኝ። አሁን አግብቼ አለቻቸው ገና ከዛ ወልጄ እሺ ምናልባት ሳራን ያሰበ አምላክ ልጅ ሰጣት። ከዛ ልጆቹ አድገው ትጠብቃላችሁ። ኦርፋ ተለየች። እንትን ጅማት ነው ቢበጥሰው ገና አግብታ ከዛ ወልዳ ከዛ ልጁ አድጎ ሩት ግን ተጠጋቻት። አያቆም አሁን ደግሞ ሌላ ሶስተኛ ካርድ መዘዘች። ተስፋ የሚያስቆርጥ ጓደኛሽን አታይ ማቹር ያደረገ ሰው ምርጫ ትክክለኛ ሎጂካል የሆነ ነገር ነገርኳት። 3 አባዛ ትወደኛለች ጠልታዬ ነው ነገም ይባላል ባረኩሽ ሂጂልኝ። ሩት የበለጠ አመረረች ውሳኔ እየከለለቻት በጨለማ መካከል እንደዚህ ብላ ህዝብሽ ትላለች። እሷ የለም እያለች እየደፈነችባት ዛሬ የለም ቀጣይ ደግሞ በሙሉ የለም እያለቻት ተንጠራርታ እንደዚህ እያየች ህዝብሽ ህዝቢ አምላክሽ አምላኪ ካንቺ የሚለየኝ ነገር የለም ከሞት በቀር እንደ ቆረጠች ባወቀሽ ጊዜ ይላል። የኔ ቤተሰቦች የኔ ወንድሞች ወጣቶች እዚህ ያላችሁ ይስዬዋ ፓስተር አንዳንዴ ነገን ስታየው ጨለማ ይመስላል። ቅድም እንደዘመር ነው በዙሪያ የከበ ቀጥል አይልም ሂድ አይልም። አልጋ ባልጋ ነው መንገዱ ከሸልጋ ሲነዱ አይነት አይደለም። ጭራሽ በተጠጋ ቁጥር ጭራሽ ጌታን ባልክ ቁጥር ነገሮች የሆነ ነገር እየሆኑ ይመስላል። ግን ድል የሚያደርጉ ምኖች ናቸው? ቆራጦች። የሚያሸንፉት እነማን ናቸው? ቆራጦች። ለዚህ ነው በመንሸራተት አደጋ ላይ ለነበሩ ሰዎች በተጻፈው ደብዳቤ ላይ ዕብራውያን 10 ላይ እግዚአብሔር አምላክ እንደዚህ የሚናገረው እኔ ወደ ኋላ በሚያፈገፍግ ነፍሴ ምን አይላትም ደስ አይላትም። ትግል አለ እኮ ወደ ኋላ የሚቆትት አለ እኮ በጣም ብዙ እኮ ነገር አለ። ወደ ኋላ ግን በሚል ምን አይልም ደስ አይልም። እና በማን ነው ደስ የሚልህ? በረከት ያለው ከፊት ነው። ጨረስኩ መልእክቴን። ኪቦርድ ነካ አድርግልኝ በቃ ከዚህ በላይ መናገር አልችልም። ምንድነው የዛሬ መልእክት? እንደው ምናልባት እግዚአብሔር አምላክ ለሆነ ሰው ልኮኝ እንደሆነ በዚህ 10 እና 15 ደቂቃ ምንድነው የዛሬ መልእክት? የመጨረሻ ንግግርሽ ምን ይሆን? ልጆችሽን ሰብስበሽ ምን እንዲሁ የምታወሪያቸው? አላሪባዳባ መጨረሻ ላይ ነገር ሲያበቃ ያገለገልካቸውን ሰብስበ ምን ይሆን የምትነግራቸው? የመጨረሻ ንግግር ምናልባት ዛሬ ራሱ የመጨረሻ ቀን ቢሆን ምን እያልክ ይሆን የምታበቃው? ኢያሱ የመጨረሻ ንግግሩ ላይ እንደዚህ ነው ያለው። እኔና ቤቴ በዚህ ራሱ ባለቀ ሰዓት ከትንሽ ቁጥሮች በኋላ ሁሉ ወደ አባቶቼ ልሰበሰብ ልከማች ባለውበት ሰዓት ራሱ የምናገረው እኔ ነግራችኋለሁ። ያደረገውን ጌታ ተናግሬያለሁ። የሰራውን ተናግሬያለሁ። ያለኝን በኔ አፍም እግዚአብሔር ዳይሬክትሊም ነግሯችኋል። እኔና ቤቴ ግን በቃ ይሄ ነው አቋም፣ ሌላ የለንም። እግዚአብሔር እናመልካለን። የህይወት መጨረሻ ላይ ግን ይሄን ለመናገር
ዝም ብሎ የዘመን መጨረሻ ላይ ተንከባሎ አፍ ላይ አይቀመጥም። የኖርናቸው የህይወት ድምሮች ከእግዚአብሔር ጋር ያለን ንክኪ ከእግዚአብሔር ጋር ያለን ውሎ አዳር እግዚአብሔርን የተረዳንበት መረዳት በመስቀል ላይ ስለኛ ዋጋ የከፈለውን እወዳችኋለሁ ያለውን ሂድ አንተ ነፃ ነህ it's on me ያለው ሂድ አንተ ነፃ ነህ ሂድ በስብከት ሞኝነት በልባችን አምነን የጸደቅን በአፋችን መስክረን የዳንን ከሱ ጋር ያለህ መረዳት ኢየሱስን ያወቅበት ልክ አየህ ልክ ያጨለማ ሲመጣ ነገ የለም ስትላት ኑሃሚን አሻግራና ያየችው ህዝብሽ አምላክሽ አምላኬ በደና ጊዜ ያወራቻት እግዚአብሔር ታወሳት ሲገቡ ሲወጡ የተነጋገሩ የኛ አምላክ እኮ ያለችው አስታወሰች በዚህ ልዝጋ በጣም እዚህ ጋር በቃ እኔ አመታት እያለቀስኩ ነው የሰበኩት እኔ እንኳን ስደምር ሳስታውስ 12 አመት ይሄን አንስቻለሁ ሁሌ ሳነሳ በእንባሉ እዚህ መዝሙር አለ ጌታ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 6 ቁጥር 52 ላይ 2 ዓሳና 5 እንጀራ ባበዛ ጊዜ ያው ሰው ሲበላ የሚያወራው ናቅ አንግሰዋል አንገሳው ያው ዮሐንስ ወንጌል ምዕራፍ 2 ጀምሮ አይተማመንባቸውም ነበር ምን ፍለጋ እንዳንዣበበ ያውቃል በኋላ አንድ ፊልተር የምታረግ ነገር አመጣ አፈላልጎ አገኙት ነው የሚለው በነገር ላይ አንተ የጠፍተህ ነው ብለው ምን ሆነ ነው ስንፈልግ በኋላ ስጋዬን ያልበላ ደሜን ያልጠጣ ከኔ ጋር እድል ፈንታ የለውም ማለት ቃል በቃ እንደዚህ ነው አብዛኞቹ ተሰናከሉበት ነው ወይ ምን ጉድ ነው እያሉ ይቱ ዛሬም ደግሜ ነው የምናገረው ማማራጭ ስለሌለኝ አሁን ጌታ ኢየሱስ ያስገርመኛል እኔ አሁን እንደዚህ እየሰበኩ አንዱ ለሰው ምናም ቢወጣ አሁን አይ ቲንክ እድሜም እየመጣ ማቾ እያረግኩ መጣው መሰለኝ ምንም ማለት ግን ሪችም ብድግ ብላ ብትሄድ ኢሲኤም ቀስ ብሎ እንትን ቢል ፓስተርም ምናም ቢል ዝም ብያል ቀጥልም አራኔ እንደዛ ማለት አይደለም ቆይ እንደዛ አይደለም ቆይ ኤክስፕሌን ላድርግ ነው ማለት ጌታ ኢየሱስ በቃ ባጭሩ እኔን ካልበላችሁ ሲላል ወይ ብለው ሲሄዱ አረ ቆይ እንደዛ ማለት ምናምን ማለት ጭራሽ ያችሁን ጥያቄ ይዞ መጥ ትንሽ የቀሩት ደቀ መዛሙርት ጋር እናንተስ እንደዚህ ማለት አለበት አረ ይቆዩልህ እነሱን ተጠቅመንተን አቧራው ይጭስ እነዚህን ቀርቶ ሄደ በቃ ልትሄዱ ነው አይደል ትላቸዋለህ ምን ሆነ ነው አይሽ ኢየሱስ ጋር እውነት ቁጥር አይደለም እውነት ራሱ ነው እናንተ ሳላችሁ በቃ መዝጊያ ይሄ ነው የጴጥሮስ መልስ ሁሌ እንደምተርከው 10 ምናምን ዓመት እንደምተርከው ነው ማናገርስ ሂዱ ወዴት ምን መሄጃለን እርግጥ የተናገርከው ነገር በአይሁድ ወግ ላደገ ሰው በጣም የሚያስጨንቅ ብለዋል ብለው ሰዎች ቢነግሩን አናምንም ግን ቀጥታ ካፍን የሰማ ነው ሂዱ ወዴት ካንተ ወደ ማን እንሄዳለን አማራጭ እንዳለው ሰው መሄጃ እንዳለው ሰው ፕላን ቢ እንዳለው ሰው ሂዱ ወደ ጌታ የመጣው ጊዜ እናቴና ጎረቤቶች ባክ እንዳያደርግ ብለው ይጨነቁ ነበር እኔ ደግሞ በወቅቱ ምለው ባክ ለማድረግ ራሱ እኮ ባክ ማድረጊያ ቦታ ያስፈልጋል ወዴት እኔ ችን ለበልና ትንሽ ብንጸልይ ጥሩ ነው ጌታ ኢየሱስ ክርስቶስ አሁን ዛሬ መጥቶ በአካል እንደዚህ የተመላለሰ ደከማችሁ አይደል ልጆች ከበዳችሁ አይደል በቃ ሂዱ ቢልሽ ስትላል ወዴት እፎ ያልኩት አንተ ጋር አንዳንድ መንገዶች የራሱ ባይገቡ ጀስቲፋይ ማድረግ ማልችላቸው የተለያዩ ነገሮች ራሱ ቢመጡ ወዴት ካንተ ወደ ማን እንሄዳለን
እኛ የተከተልን 2 ዓሳና 5 እንጀራ ስታበዛ ነው እንዴ? እሱን ያረካ አንተ ነው። እኛ የተከተልንህ ፈሪሳውያንን በትምህርት በቃ ኩም አርጋ ፓ ብለን ነው እንዴ? እኛ የተከተልንህ 38 ዓመት ሙሉ ሽባ የነበረውን ሰው ኧረ በለው ብለን ነው እንዴ? ኦፍ ኮርስ እሱን የሚያደርገው አንተ ነህ። አንተ እኮ የዘላለም የህይወት ቃል አለ። ዋው! ወዴት እንሄዳለን? ይሄው አቋም፣ ይሄው የመጨረሻ ንግግር በማይገባ ሲቹዌሽን መካከል ለምን የምላቸው ጥያቄዎች ዙሪያዬን ከበውኝ ሌላ አማራጭ እንድፈልግ የሚያስገድዱ የሚገፋፉኝ ነገሮችም እያሉ ይሄው ላስት ስፒች ካንተ ወደ ማን? ካንተ ወዴት? ምን መሄጃ አለን? እንግቶቻችንን ዝቅ